ስማርት ያልሆኑ ቲቪዎችን ስማርት ከሚያደርጉልን እቃዎች መካከል ከአንድሮይድ ቦክስ እና ከቲቪ ስቲክ የትኛው የተሻለ ነው የሚለውን በዚህ ቪዲዮ ሁሉንም እንመለከታለን። ቪዲዮውን እስከመጨረሻው ማየታችሁ እንዳደረሱ። በዚህ ዩቲዩብ ቻናል ለመጀመሪያ ጊዜ እየተመለከታችሁ ከሆነ የሳተላይት የአንድሮይድ ቦክስ የስማርት ቲቪ ትምህርቶችን ላለፉት 4 ዓመታት እየለቀቅንበት እንገኛለን። በዚህም በኢትዮጵያ በሳተላይት ዘርፍ ትልቁ የዩቲዩብ ቻናል ነው። ለመጀመሪያ ጊዜ እየተመለከታችሁ ከሆነ እንደዚህ አይነት ትምህርቶችን በየጊዜው ለማግኘት አሁን በምትመለከቱት መልኩ ሰብስክራይብ በማድረግ መቀላቀል ትችላላችሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። አሁን ላይ እነዚህን ሁለት ዲቫይሶች ፊት ለፊት ላይ የምትመለከቷቸውን በዋናነት ዛሬ ላይ ትምህርት አቅርበናቸዋል ማለት ነው። እነዚህ ሁለት ዲቫይሶች የመጀመሪያው ኤክስ ክሩዘር አንድሮይድ ቦክስ ሲሆን ሁለተኛው ደግሞ አንድሮይድ ቲቪ ስቲክ ነው። እነዚህ በተለያየ ብራንዶች ይመጣሉ። በአንድሮይድ ቦክሱም እንደዚሁም ደግሞ ቲቪ ስቲኩም የተለያየ ብራንድ አላቸው። ነገር ግን የትኛው የተሻለ ነው የሚለውን እዚህ ጋር እንመለከታለን ማለት ነው። ሁለቱም በዋናነት ጥቅማቸው ምንድነው የሚለውን ስንመለከት ስማርት ያልሆኑ ቲቪዎችን የራሳቸው ስቶሬጅ እና ራም ስላላቸው ስማርት በማድረግ ዩቲዩብ እና ቲክቶክ ጨምሮ ሌሎችንም ልክ በስልካችን የምንጠቀማቸውን አብዛኞቹን ነገሮች በእነዚህ መጠቀም እንችላለን ማለት ነው። እንግዲህ ከመጀመሪያው ጀምረን ስንመለከት እነዚህን ሁለቱንም አይታችኋቸዋል። የመጀመሪያውን አንድሮይድ ቦክስ እንመለከታለን ማለት ነው። እሱን ፈተን እንመለከታለን። እዚህ ጋር በዋናነት ሊያስገነዝባቸው የምፈልገው ነገር ምንድነው፣ ሁለቱንም የትኛው ይሻላል ስንል ሁለቱም ተመሳሳይ ደረጃ ላይ የደረሱ እቃዎች ሲሆኑ ነው። ማለትም ለምሳሌ አንድሮይድ ቦክሱ ኦሪጂናል ከሆነ እንደዚሁም ደግሞ ቲቪ ስቲኩም ኦሪጂናል ከሆነ ከሁለቱ የትኛውን እንመርጣለን? እንደዚሁም ደግሞ ቲቪ ስቲኩ ደረጃው የወረደ ሆኖ ወይም ደግሞ ጎግል ላይ ሰርች ብናደርግ የማናገኘው ከሆነ እና አንድሮይድ ቦክሱም ልክ በተመሳሳይ መልኩ ጎግል ላይ ሰርች ስናደርግ የማናገኘው ከሆነ ከሁለቱ የቱ ይሻላል የሚለውን ነው የምንመለከተው። ነገር ግን አንድሮይድ ቦክሱ ደረጃው ዝቅ ያለ ሆኖ ቲቪ ስቲኩ ግን ኦሪጂናል ከሆነ ምንም አይነት ጥያቄ የለውም፣ የሚበልጠው ቲቪ ስቲክ ይሆናል። በተመሳሳይ መልኩ ደግሞ እንደዚህኛው ከተቀየረ አንድሮይድ ቦክስ ይሆናል ማለት ነው። አሁን እየፈታሁላችሁ የማሳያችሁ የመጀመሪያው አንድሮይድ ቦክሱ ነው። እዚህ ጋር የምትመለከቱት ኤክስ ክሩዘር አንድሮይድ ቦክስ ይባላል ማለት ነው። አንድሮይድ ቦክሱን ስንፈታው ካርቶኑን የመጀመሪያ የምናገኘው ልክ ሪሲቨር ነው። በሳተላይት የምንጠቀምበት ሪሲቨር ተመሳሳይ መልኩ አንድሮይድ ቦክሶችም የዛን አይነት ሳይዝ ይኖራቸዋል ማለት ነው። በተለይ ሚኒ ሪሲቨሮች፣ የተለጣፊ ሪሲቨሮች ማለት ነው፣ ከነሱ ጋር በሳይዝ ተመሳሳይ ነው አንድሮይድ ቦክስ ማለት ነው። ስለዚህ በራሳቸው ልክ አንዱ ሪሲቨሮች የሚለዩበት ምክንያት ከነዚህኞቹ ሳተላይት አለመቀበላቸው ይሆናል ማለት ነው። ሁለተኛ ደግሞ አሁን እያሳያችሁ ያለሁት ምንድነው ቲቪ ስቲክ ነው። እንደምትመለከቱት በጣም ሳይዙ ትንሽ ነው ለመያዝም ያ ሁለቱም ትንሽ ቢሆኑም ነገር ግን የበለጠ ደግሞ ስቲፉ በጣም ቀላል ነው ማለት ነው። እንደምትመለከቱት በጣም ትንሽ ነው። ሁለቱም በዋናነት እቃዎቹ እነዚህ ናቸው። የአንድሮይድ ቦክሱም እንደምትመለከቱት ነው። አሁን ደግሞ በጄጄ የማሳያችሁ ደግሞ ቲቪ ስቲክ ይሆናል ማለት ነው። እዚህ ጋር ኤችዲኤምአይ ኬብል ነው። ማራዘም ትችላላችሁ በማራዘቢያ፣ ካልሆነ ደግሞ ራሱን ትሰኩታላችሁ ማለት ነው። እዚህ ጋር ያሉትን ስማሳያችሁ መጀመሪያ ላይ የኤርፎን ቀዳዳውን የሚያሳያችሁ እሱ ምንድነው ሴንሰር ነው። ያ ማለት ዲስፕሌይን የምናደርግበት ነው። የራሱ ቃል በኋላ አሳያችኋለሁ። እሱም እዚህ ላይ በመሰካት ቀጥታ ከፈለግንበት አቅጣጫ ሆነን ይሄንን ቲቪ ስቲክ እንድናዘው የሚያደርገን ይሆናል ማለት ነው። ሁለተኛው ደግሞ እዚህ ጋር የራሱ ቻርጀር መሰኪያ ይሆናል። ሶስተኛና መጨረሻ ላይ ደግሞ ያለው የሚሞሪ ይሆንና በዚህኛው ደግሞ ፍሌሽ መሰኪያ ይኖረዋል ማለት ነው። ይሄ የትኛው ነው? የቲቪ ስቲክ ነው። ስለዚህ ቲቪ ስቲክ የትኛውም አይነት ቲቪ ስቲክ ብገዙ ከዚህ ሳይዝ አይበልጥም ማለት ነው። አሁን ደግሞ የማሳያቸው አንድሮይድ ቦክስ ነው። እዚህ ጋር እንደምትመለከቱት ቅድም የነበረው ቲቪ ስቲክ አንድ ፍሌሽ ነበር። ይሄኛው ሁለት ፍሌሽ አለው። እዚህ ጋር ደግሞ ሚሞሪ ማስገቢያም ልክ በተመሳሳይ መልኩ ሚሞሪ ማስገቢያ አለው ማለት ነው። ከዛ በኋላ እንደምትመለከቱት እዚህ ጋር የሚለየው ይሄኛው ኤቪ ይቀበላል። ከዛ በተጨማሪ ደግሞ ኖርማል ኤችዲኤምአይ ኬብል ሪሲቨራችንን እና ቲቪያችንን በኤችዲኤምአይ ኬብል እንዳገናኘው ነው ሁሉ ይሄንንም ያለምንም በገመድ ብቻ ማራዘም ምናምን ሳይጠበቅብን የምናገናኝበት ከሪሲቨር ጋር ተመሳሳይ ነው። እዚህ ጋር ደግሞ ላን ኬብል ይቀበላል። ላን ኬብል ጥቅሙ ምንድነው የሚለውን ስንመለከት ዋይፋይ በተለይ ከፍተኛ የሆነ ነገር ለመጠቀም በምንፈልግበት ሰዓት ፓስዋርድ ምናምን ሳናስገባ ልክ ዴስክቶፓችንን ወይም ደግሞ
ላፕቶፓችንን በኬብል አማካኝነት በላን ኬብል አማካኝነት እንደምናገናኘው ሆኖ ይህንንም አንድሮይድ ቦክሶችን ሌሎችንም አንድሮይድ ቦክሶች ማለት ነው በዚህ አይነት መልኩ ማገናኘት እንችላለን። እዚህ ጋር ደግሞ የራሱ ቻርጀር የሚቀበለው አለ 5 ቮልት። ስለዚህ ከራሱ ጋር ይመጣል ማለት ነው። ስለዚህ አሁን ላይ የተመለከትነው እነዚህ ምንድነው አንድሮይድ ቦክስም ስማርት ቲቪ ስቲክም ልዩነታቸውን በዚህ ተመልክተናል። መጨረሻ ላይ የትኛው ይሻላል የሚለውን እንመለከታለን። አሁን ሁለቱም እቃዎች ይሄ ነው። ሌላ የሚያመሳስላቸው አብረው የሚመጡ እቃዎች አሉ። እነዚህን ውጭ ነገሮችን ካየን በኋላ ለምሳሌ አንድሮይድ ቦክሱ የራሱ የሆነ ሪሞት አለው። እንደዚሁም ደግሞ ሌሎችም ነገሮችን ኤችዲኤምአይ ኬብል ይዟል ማለት ነው። ስለዚህ ሁለቱም በሪሞት ነው የሚታዘዙት። ነገር ግን አሁን ተመሳሳይ ደረጃ ላይ ካሉ ብዙዎቻችሁ ልትገዙት የምመክራችሁ ከሁለቱ እንደተመለከትነው አንድሮይድ ቦክስ የተሻለ ይሆናል ማለት ነው። ሁለቱም ጥቅማቸው ተመሳሳይ ቢሆንም ነገር ግን አንድሮይድ ቦክስ ከብዙ አይነት ነገር የተሻለ ነው። ምክንያቱም ቦርዳቸው እንደዚሁም ደግሞ ሰፊ ሆኖ ስለተሰራ ጥራትም ሃርድዌርም ለመጠገንም ለመሰራትም አሁን ላይ ሀገራችን ላይ አንድሮይድ ቦክሶች ቢበላሹ ያው ለመስራት ብዙ የቦታው አክሰስ ባይኖርም ነገር ግን የተሻለ ቻንስ የሚኖረን የትኛው ነው? አንድሮይድ ቦክስ ይኖራል ማለት ነው። ሁለተኛ እንደገና ደግሞ እንደተመለከትነው የተለያዩ ነገሮችን ለመጠቀም ፍሌሽ 2 ስላለው የተለያዩ ነገሮችን መጠቀም እንችላለን። እንደዚሁም በተጨማሪ እንደገና ደግሞ ላን ኬብል ይጠቀማል። ሌሎችም ነገሮች ይኖራሉ። ከፍጥነትም አንፃር ሁለቱም ተመሳሳይ ደረጃ ላይ የተመረጡ ከሆነ አንድሮይድ ቦክስን ለመግዛት ምርጫችሁ ቢሆን እላለሁ። ነገር ግን አንድሮይድ ቦክስም ስገዙ ኦሪጂናል ነው የሚለውን የተሻለ ነገር ነው የሚለውን ማገናዘብ አለባችሁ። እዚህ ጋር አሁን የማሳያችሁ የቲቪ ስቲኩን ያለውትን እቃዎች ነው። የራሱን ኤችዲኤምአይ ኬብል ማራዘሚያ፣ ይሄ ደግሞ እንደምትመለከቱት ሪሞቱ ነው። እዚህኛው ደግሞ ሪሞታቸው እንደምትመለከቱት በዚህኛው በኩል ያለ ኤክስክሉዘር ነው። ይሄኛው ደግሞ እንትን ነው። ይቺኛዋ ሴንሰር ናት። ቅድም ቲቪ ስቲኩ ላይ እዚህ ጋር እንዳሳየዋችሁ ኤርፎን ምልክቷ ላይ ሰክተን ከዛ በኋላ ይችኛዋ ብሊንክ ስለምታደርግልን ከፈለግንበት ቦታ ሆነን ለማዘዝ ይጠቅመናል ማለት ነው። እንዳያችሁት ከሁለቱ የትኛው የተሻለ ነው የሚለውን እንግዲህ ሃርድዌር ላይ በተመለከተ መጀመሪያ ላይ ከፊት ያለውን ገጽታዎች በሰፊው አሳይቻችኋለሁኝ። ስለዚህ ያንተ የትኛው ምርጫ ነው የምትሉኝ ከሆነ አንድሮይድ ቦክሶችን ብገዙ የተሻለ ነው። ነገር ግን አንድሮይድ ቦክሶች ጥራታቸውን ያልጠበቁ ሀገራችን ላይ በጣም ብዙ አሉ። እንደዚሁም ደግሞ በጥቂቱ ቲቪ ስቲክ ነው ኦሪጂናሎች አሉ፣ ፎርጂዶችም እንዳሉ ማለት ነው። ስለዚህ መጀመሪያ ማጣራት ይጠበቅብናል። ነገር ግን ምርጫቸውን አንድሮይድ ቦክስ ብታደርጉ ከብዙ ነገር ትጠቀማላችሁ ማለት ነው። በቀጣይ ደግሞ እነዚህ የሆኑን ትምህርቶች የምንሰራቸው ሶፍትዌራቸውን ወይም ደግሞ ቲቪያችን ላይ ኮኔክት አድርገን ያሉትን ልዩነቶች ደግሞ የዛን ሰዓት በሰፊ እንመለከታለን። በዋናነት ሁሉም ጥቅማቸው ስማርት ያልሆነን ቲቪን ስማርት በማድረግ እንዲሰሩ የተለያዩ ጥቅሞችን እንዲያደርጉ ስለሆነ እነዛን ደግሞ በየጊዜው የአንድሮይድ ቦክስን ለብቻ እንደዚሁም ደግሞ የቲቪ ስቲኮችን ለብቻ እንመለከታለን። እያንዳንዳቸው የተለያየ ፈንክሽን አላቸው። በተለይ አሁን ዩቲዩብ በጣም በብዙ አንድሮይድ ቦክሶችም ሳይቀር እየሰራ አይደለም። አንድሮይድ ቦክሶችም ቲቪ ስቲኮችም፣ ነገር ግን የሚሰራባቸው ደግሞ የተወሰኑ ዲቫይሶች አሉ ከአንድሮይድ ቦክስም ከቲቪ ስቲክም። ስለዚህ ይሄንን እንግዲህ ቀደም እንደነገርኳችሁ ኦሪጂናሎች ከሆኑና ጎግል ላይ ሰርች አድርገን የምናገኛቸው ካምፓኒያቸው የታወቀ ከሆነ እነዚህን አክሰሰሪዎች አሁን ላይ ዩቲዩብ ሲዘጋ ይሰራሉ ማለት ነው። ከዛ በተጨማሪ ኦሪጂናል መሆናቸው ጥቅማቸው ምንድነው? የሚሰጠን ጥቅም በምንጠቀምበት ሰዓት የተለያዩ አፕሊኬሽኖችን በጥራት እንዲሰራ ያደርግልናል ማለት ነው። በተለይ ለመግዛት የምትፈልጉ ከሆነ ከኛ ጋር ሁሉንም አይነት ነገር ጨርሰን እናስረክባቸዋለን። በያላችሁበት ሙሉ የኢትዮጵያ ክፍል እናደርሳለን። እንደዚሁም ደግሞ የበለጠ ትምህርት ስለ አንድሮይድ ቦክስ እና ስለ ቲቪ ስቲክ ለምትፈልጉ ደግሞ እንደዚሁ ከኛ ማግኘት ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። በዚህ ቪዲዮ ጠይቃላችሁ ኮሜንት ላይ ያስቀምጡልኝ። ቀጣይ ቪዲዮ እንገናኛለን። በቀጣይ ቪዲዮ ስንገናኝ